በሀገራችን በኢትዮጵያ ክርስቶስን የሚወድ ቅዱስ ሰው እንደሚነግስና አረማውያንን እንደሚያጠፋቸው የሮማው ካቶሊክ ፖፕና የእስክንድሪያው ኦርቶዶክስ ፓትርያርክ እውነተኛ ሃይማኖት የቱ እንደሆነ ለህዝቡ ለማሳየት በእኩል ሰዓት በአንድ ቤተ መቅደስ በተለያየ መንበር እንደሚቀድሱና የኦርቶዶክስ ሃይማኖት እውነተኛነት ይገለጽ ዘንድ ህዝብ ሁሉ ያዩ መንፈስ ቅዱስ በነጭ ርግብ አምሳል የኦርቶዶክሱ ፓትርያርክ ባቀረበው ቁርባን ላይ እንደሚወርድ የሮም ሰዎች ወደ ኦርቶዶክሳዊት ቤተክርስቲያን እንደሚመለሱና ፍቅርና በረከት በዓለም ሁሉ እንደሚመላ እንዲሁም ሌሎች ለወደፊት የሚደረጉ ብዙ ምስጢራትን በራእይ ተገልጾ ለእናቱ ለቅድስት ማርታ የነገራት ስምህን ለጠራ መታሰቢያህን ላደረገና ስምህን ላከበረ የብርሃንን ልብስ አልብሼ ወደ መንግስተ ሰማያት አስገባዋለሁ ብሎ ጌታችን ቃል የገባለት በእናቱ ጸሎትና በእመቤታችን አማላጅነት የተወለደ በንጉስ ዲዮቅልጥያኖስ ፊት የነበረውን ክብርና ማዕረግ ስለ ክርስቶስ ስም ንቆ ብዙ መከራን የተቀበለ በጣዖት አምላኪው በወላጅ አባቱ በህርማኖስ ትእዛዝ ወደ ግብጽ ሀገር ተልኮ ብዙ መከራን የተቀበለና በ27 ዓመቱ በሚያዝያ 27 ቀን አንገቱን ተቆርጦ በሰማዕትነት ያረፈ ታላቁ ሰማዕት ቅዱስ ፊቅጦር ዛሬ የካቲት 13 ቀን የተወለደበት ዓመታዊ የልደት በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕቱ በቅዱስ ፊቅጦር ጸሎት ይማረን ይቆየን።